ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ ደግሞ ስለ ፍርኖ ዱቄት ያልተነገረለትን ሚስጥር ነግራችኋለሁ። ፍርኖ ዱቄት ጤናማ እንዳልሆነ ሁሉም ሰው ማለት ይቻላል ተጠራጥሮ አያውቅም። በአጠቃላይ ሲታይ ምግብ ማቀነባበር የንጥረ ነገሮች ይዘቱን እንደሚያበላሸው ግንዛቤ ይኖረናል ብዬ አስባለሁ። ደማቅ ሰማያዊ ጂንስ ሱሪ ማንጫ ለምሳሌ በረኪና ውስጥ ብትከቱት ምን ይሆናል? ልብሱ ቀለሙን ከማጣቱ በላይ ጥንካሬውን ያጣል። ይህ የሚሆነው ኬሚካላዊ ውህዶች ስለሚፈጠሩ ነው። የስንዴ ዱቄትንም በማንጣት ሂደት ውስጥ አልፎ ነጭ ፍርኖ ዱቄት ለመሆን ሁለት አማራጭ አሉ። አንደኛ ተፈጭቶ ለረጅም ጊዜ ማለት ለወራት ሲቀመጥ ቀስ በቀስ ከኦክሲጅን ጋር እየተዋሃደ ነጭ ይሆናል። ሁለተኛ ማንጫ ኬሚካሎችን በመጠቀም በ48 ሰዓት ውስጥ ማንጣት ይቻላል። መቼም ፋብሪካዎች የመጀመሪያውን መንገድ ይጠቀማሉ እንደማትሉኝ አምናለሁ። በማንጫ የተመረተ ስንዴ ዱቄት በተለምዶ ፍርኖ ዱቄት የምንለው ማንጫዎቹ በጣም ጠንካራ ኬሚካሎች ስለሆኑ የላይኛውን የስንዴ ሽፋን ያልኳችሁና ፋይበር ያለውና ሁለተኛውን የንጥረ ነገሮች ማከማቻ የሆነውን ጀርም የሚባለውን ክፍል ከጥቅም ውጭ ያደርጉታል። ይህም አብዛኛውን ፍርኖ ዱቄት ኢንዶስፐርም የተባለው የስንዴ ክፍል በብዛት የያዘ እንደሆነ ያደርገዋል። ቀደም ብለን እንዳየነው ደግሞ ኢንዶስፐርም በብዛት 83% ስታርች የተባለው የእጽዋት ካርቦሃይድሬት የያዘ ክፍል ነው። ይህም ዱቄት የተመጣጠነ የንጥረ ነገር ይዘቱና የምግብ ይዘቱን እንዳጣና በብዛት ስኳር አይነት ምግብ እንዲሆን ይሆናል። በማንጣት ሂደት ውስጥ ምን እንደሚጠፋ ተመልከቱ። ጠቃሚ የሆኑ ቅባቶች ወይም ፋቲ አሲድ ሙሉ በሙሉ ይወገዳሉ። ቫይታሚን ኢ 100% ይወገዳል። ካልሲየም 50%፣ ፎስፎረስ 70%፣ ብረት ወይም አይረን 80%፣ ማግኒዚየም 98%፣ ከ50 እስከ 80% ከቢ ቫይታሚኖች እና ብዙም ተጨማሪ የምግብ ይዘቶች ይሞታሉ። ግን ሁሉንም መዘርዘር ይከብዳል። ነጩ ዱቄት ታሪኩ በዚህ ቢያበቃ መልካም ነበር። እንዴት እንደሚሰራ ጠይቃችሁ ታውቃላችሁ? የሄልዚ ኢቲንግ ፖሊቲክስ ላይ ድረገጽ ስለ ሂደቱ አስገራሚ ጽሑፍ አለው። ገና ወደ ዱቄቱ ሳንመጣ አብዛኞቹ የንግድ ስንዴ ምርቶች በሚያሳዝን ሁኔታ ጸረ ተባይ መድኃኒት፣ በጸረ ፈንገስ መድኃኒት የተዳከሙ ናቸው። ስንዴው ከደረሰ በኋላ በሆርሞንና ጸረ ተባይ መድኃኒት ይረጫሉ። ይህ ገና ከጅምሩ የስንዴነቱ ባህሪ ያጣው እህል በሚያሳዝን ሁኔታ በኃይለኛ ኬሚካሎች በማንጣት ሂደት ውስጥ ያልፋል። የቀሩትን ንጥረ ነገሮች በሌላ የኬሚካል መገደል ሂደት ውስጥ ያልፋሉ ብላችሁ መውሰድ ትችላላችሁ። ክሎሪን ጋዝ ወይም ክሎሪን ኦክሳይድ እንደ ማንጫነት ያገለግላል። ይህ ጋዝ ማለት በትንፋሽ ውስጥ የሚገባ ገዳይና በዓለም አቀፍ ደረጃ እንደ ጅምላ ጨራሽ ጋዝ የተፈረጀ ነው። እንግዲህ አስቡት በዚህ ጋዝ የተዋሃደ እህል ምን ጠቃሚ ንጥረ ነገር እንደሚቀረው። ሌሎች ጥቅም ላይ ከሚውሉ ኬሚካሎች ውስጥ ናይትሮሲን እና ቤንዞይል ፐሮክሳይድ ከተለያዩ ኬሚካሎች ጨዋታ ጋር ይቀላቀላሉ። የሚያሳዝነው ግን እህሉ ጥቅሙን ማጣቱ አይደለም፣ ለጥቅም አልባ እህል ብለን ለመርዛማ ኬሚካል መጋለጣችን እንጂ። እንዴት? ክሎሪን ፐሮክሳይድ ለማንጣት ኦክሲዴሽን የሚባል ሪአክሽን ከተወሰኑ የስንዴው ፕሮቲኖች ጋር ሲካሄድ አሎክዛን የተባለ ኬሚካል እንደተረፈ ውሃ ይፈጠራል። አሎክዛን እጅግ መርዛማ ኬሚካል ስለሆኑ በሰዎች ላይ ጥናት ተሰርቶበት አያውቅም። ነገር ግን የሳይንስ ሊቃውንት በአይጦች ላይ ጥናት አድርገው እንዳረጋገጡት በቆስት ውስጥ የሚገኙትንና ኢንሱሊን የሚያመርቱትን የቤታ ሴሎችን መርጦ የማጥቃት ባህሪ እንዳለው፣ በደም ውስጥ የስኳር መጠንና ኬቶን አሲድ መጠን እንደጨመረ አሳውቀዋል። ዶክተር ሸርማን የተባሉ አሜሪካዊ ሳይንቲስትም እንዳሉት የቤታ ሴሎች የዘረመል ወይም ዲኤንኤ በማጥቃት እንዳይሰሩና እንዲሞቱ በማድረግ የኢንሱሊን ምርት በመቀነስ ወይም ሙሉ ለሙሉ በማስቆም ለስኳር ህመም ከማጋለጡም በላይ በካንሰር የመያዝ ዕድሉን ይጨምራል ይላሉ። የሚያስጠላው ግን ፍርኖ ዱቄትን ባለመጠቀም አናቆመው። የምንበላው ዳቦ፣ ኬክ፣ ብስኩት የማን ውጤት ሆነና? ጽድቁ ቀርቶብኝ በወጉ በኮነነኝ ማለት ይሄ ነው። ጤና ይስጥልን ውድ ቤተሰቦቼ፣ ይህ መረጃ እጅግ በጣም አስፈላጊ መረጃ ስለሆነ ለሌሎችም ሼር እንድታደርጉላቸውና ቪዲዮ እንድትጠቀሙበት አሳስባለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ባይ ባይ።